አብዛኛው ዝቅተኛ ህይወት ላይ ያለን ሰዎች 5 ስታር ሆቴል መግባት እንፈራለን። ህይወት ሚዛን ያር ባለ 5 ኮከብ ሆቴል መግባት ይሄን ያልቀላል ነው። ያለችን እቺ 100 ብር ናት። ዛሬ በጣም አስደሳች ነገር ነው የምናደርገው ከናንተ ጋር። በዚህ 100 ብር 5 ስታር ሆቴል ውስጥ ገብተን ምን መጠቀም እንደምንችል እናያለን። ቀጥታ አሁን ወደ መጀመሪያ ሆቴላችን እንሄዳለን። ወይ ጉድ! እስኪ ወደሊ ተልኳችን የማይደፈረው መድፈር ነው። ትንሿ 100 ብራችን በባለ 5 ኮከብ ሆቴል ውስጥ ያላትን አቅም መፈተን ነው። በ100 ብር 5 ስታር ሆቴል ውስጥ መጠቀም እንችላለን ብላችሁ ታስባላችሁ? አናስብም። እኔ አስባለሁ። የምር ነው። ምን ሊገኝ ይችላል? ውሃም ቢሆን ይገኛል። ውሃም አይገኝም። ግን በ100 ብር ምን ማድረግ ይቻላል የሚለውን ነገር ኮሜንት አድርጉልን ታች። የጀመርነው በትልቁ ነው። ስካይላይት የአፍሪካ ትልቁ ሆቴል። የህንፃው ግዝፈት ያስፈራል። እኛ ግን ደፍረን ገባን። እንዴት አየሽው ስካይላይትን? ስካይላይት ከበደ። ቦታው ከምትጠብቁት በላይ ጸጥ ያለ ነው። እዚህ ከሺዎች ባነሰ ዋጋ ምንም ነገር የሚገኝ አይመስልም። እኛ ግን ሰላም ነው። ለነሻ አለን። ይቅርታ ግን በ100 ብር ሰርቪስ ማግኘት እንችላለን? በ100 ብር ማለት የ100 ብር ሰርቪስ የለም ምንም? በእውነት ዝቅተኛ 160 ብር ለውሃ እንኳን ድረስ ወይ ተቆላ። ለዚህ አሁን የመጀመሪያ እንትናችን አልተሳካ። እንውጣ። ምላሹ ፈጣንና ከባድ ነበረ። 160 ብር። እንዴት አየሽ? የመጀመሪያው እንትናችን ላይፍ ነው። ወደ ሀሊብ መኖር አይችልም። እንግዲህ አልተሳካም። ምን ብለሽ ነበር? እኔ ይገኛል ብዬ ነበር። ይገኛል ብለሽ ነበር። አንተ ገኝም ያለ አሁን ቀጣይ ምን ይለው እንግዲህ በጣም እንግዲህ በሀገራችን ታሪክ ስሙ ሲጠራ ስመገና የሚያስደነግጠው ሆቴል ነው። ሸራተን ነው የምንሄደው። 100 ብር ይዘን ሸራተን ማለት ነው። ከባለ 5 ኮከብ ሆቴል ውስጥ ወጥተን ታክሲ ውስጥ ተገኝተናል። በታክሲ ውስጥ ያጋጠመን ሁላችንንም ገርሞናል። ሰላማዊ እንቅልፍ። በታላላቆቹ ባለ 5 ኮከብ ሆቴሎች ውስጥ ይሄን የመሰለ ምርጥ እንቅልፍ ይገኘው? ፀሐይዋ ከባድ ስለሆነች እንዲህ ያለን ራሳችንን እናጽናናለን። መኪናችንን አጉል ቦታ ቆመን በእግር እየሄድን መኪናችንን አጉል ቦታ ቆመን በእግር ይሄን ህዝብ ያንከራተኩት ነው ዛሬ። ምን ድካም ቢጫነንም በቀጣዩ ቅንጡ ሆቴል ሸራተን አዲስ የምንፈልገውን እናገኝ ይሆን? ስማ ሸራተን ገብተህ ታውቃለህ? አታውቂማ? የመጀመሪያ ኤክስፒሪየንስ እኔ በር ላይ ነኝ። ከበሩ አልፌ አላውቅም። እስቲ እናያለን እንግዲህ። ለሶስታችንም አዲስ ወደ ሆነው ወደ ሸራተን አዲስ ተቃርበናል። ሸራተን እየደረስን ነው። ተከተሉን። በኢየሱስ ስም አሁን እዚህ ሆቴል ነው የምንገባው። ግርምታችን የጀመረው ገና ከመግቢያው ነው። ዋው! ቤተ መንግስትን የሚያስንቅ አስገራሚ ውበት። ያለንን ድፍረት አሰባስበን ወደ ግቢው ዘለቅን። በሩ ወለል ብሎ ተከፈተ። ለኛ አይደለም ለሳቸው ነው። ከአጠቃላይ ከሆቴሉ ገጽታ አንድ ነገር ቀልባችን ያዘው። ሽንት ቤቱ 2 በር ነው ያለው። 2 በር አንድ በር። ከዛ ከሽንት ቤት ነው ከክፍል ነው። ሽንት ቤቱ ሽንት ቤት ተብሎ ባይጠራ ደስ ይለኛል። ይሄ ሽንት ቤት ነው ለማለት ይከብዳል። ሱራ የሜኑ ጥናቱ ላይ ተጠምዷል። የጥናቱም ውጤት ይሄን ይመስላል። ሰበናት እንጠጣለን። ለዚህ በ100 ብር ሰርቪስ ማግኘት የምንችለው ነገር አለ። በ100 ብር ማግኘት የምንችለው ሰርቪስ ውሃ 107 ብር ነው። 100 ምንድን ነው? እየወጣን ነው። ህዝቡ በጣም ዲስአፖይንትድ ሆኗል። 100 ብር ምንም ጥቅም እንደሌለው አይተናል። ቻው ሸራተን፣ ቻው።
ቻው ሲኞሬ። እሺ አሁን ከሸራተን እየወጣን ነው። እንዴት ነው ጋይስ ተመቻችሁ? 100 ብር ጥቅም የለውም። ምንም ዋጋ ቢስ መሆኑን አየን። አንተ ላቢስ እንግዲህ ቅድም ስካይላይትስ በገባን ሰዓት 160 ብር ውሃ ነበር ያገኘነው። ግማሽ አይደል? ግማሽ ሊትር ውሃ። አሁን እዚህ ደግሞ 125 ብር ነው ዝቅተኛው ዋጋ። አንተ ቀዳዳ ውሃ 107 ብር ነው። አሁን ቀጣዩ ወዴት ነው የምንሄደው? ወደ አንጋፋው ሂልተን ነው የምንሄደው። እስቲ ደግሞ እዛ እናገኛለን የሚለውን ነገር በዛው እናያለን። እና 100 ብር እንዴት ነው ተከማለው? አረ ሂድና ማማሸኑ ጋር በቃ ሽሮ ብላበት በ50 ብር 50 ብር ሽሮ አለ እንዴ? አንተ የታገ እኛ ሰፈር 50 ብር ሽሮ አለ። ምን ተሰማችሁ ውስጥ ስታዩ? በላይ ህይወት ሚዛን ያርድ እኔ በላይ ፍቀንቻለሁ። በጣም በላይ ፍቀን በርገር በልቶ ማለት ነው አስተርፎታል። እዛው ማለት ተመላሽ ጠይቋል። በነገር ባለ 5 ኮከብ ሆቴል መግባት ይሄን ያህል ቀላል ነው። መግባት ቀላል ነው፣ መብላት ነው ከባድ። አሁን ቀጣይ እንግዲህ ወደ ፊት ለፊታችን ወዳለው ወደ ሂልተን እንሄዳለን። እስከዛ ድረስ አብራችሁን ሁኑ ይላል። አሁን የመጨረሻው ተስፋችን ሂልተን ሆቴል ነው። እንግዲህ አሁን ጥቁር አንበሳ ነኝ ምድር ይባል ዘውዲቱ አሁን የሪግ በእግር ከሸራተን ሂልተን በእግር ነው እየሄድን ያለ ነው። ህይወት ሚዛን ኢትዮጵያ ውስጥ ሀብታማቸው እንግዲህ ሰርተው ይሆናል። ሰርተው እኔ አላልኩም አባቴ፣ ከሀብታሞቹ ጋር እንዳታጋጭ። የሆነ ሆኖ ሂልተን ሆቴል ደርሰናል። ከ1969 ጀምሮ የተቆረቆረው ሂልተን ሆቴል የምንፈልገውን ነገር የምናገኝበት ሁነኛ ቦታ ይመስለኛል። ለምን እንደሆነ አላቅም፣ እዚህ ስንገባ የተለየ ነፃነት ተሰምቶን ነበር። የገረመኝ ነገር ሂልተን ሆቴል ብሔራዊ ሙዚየም ነው የሚመስለው። ሂልተን ያለ ነው። ዋና ውድ ነው። ደራሽ ነው ያሳቸው 135 አዋቀ የት እና ምታዘሳሰይ ሰላማን ባሲሶ የሆነ እንትን ተወራርደን ነበር አስቸግር መጀመሪያ ከዛ እናዛ አሁን ስለዚህ አይነት ሆቴሎች ውስጥ ማለት ነው በመቶ ወር ማግኘት እንችላለን ብለን ተወራርደን ምንም አይነት ውሃ የማይገኝ ነው። 246 የመጨረሻው እሱ ሻይ ስንት ነው? ሻይ እንጥቷ 240 ብር የበጀቱ እጥፍ። ይህን ቻሌንጅ ሙሉ ለሙሉ ተሸንፈናል። ነገር ግን እዛ ኦፕን ኤር ላይ ሄዳችሁ ሻለ ግራውንድ ስለሆነ ኦፕን ኤር ላይ ትችላላችሁ። ከራሱ ነው ያኔ ስታንዲንግ ፕሮቫይድ ኦኬ ሪላክስ ማድረግ ትችላላችሁ። አስተናጋጁ በነፃ የሚገኝ አንድ ሰርቪስ ጋበዘን፣ ፍሬሽ ኤር። ሂልተን ካሰብነው ውጪ ነው። ጭራሽ ዝቅተኛው ስንት ነው? 200 ምናምን ብር 260 በላይ ነው። ሻይ ኢማጂን እንግዲህ ሻይ 225 ትንሿ ውሃ ማለት ነው። ለዚህ ዛሬ በ100 ብር የመዝናናት እቅዳችን ጭራሽ ሂልተን አይታሰብም በ100 ብር ግን በጣም እንትናቸው ሆስፒታሊቲያቸው የሚገርም ነው። በቃ ሰውየው ያወራበት መንገድ በቃ ችግር የለውም ከሌላችሁ ደግሞ ሪአክሽኑ ተዝናንታችሁ መጣት ትችላላችሁ ብሎና እዚህ ቀንሳል ብዬ አስቤ ነበር ነው ማለት እዛ 125 እና ውሃ 102 ብር ስናገኝ እዚህ ደግሞ በቃ ከዛ ቢያንስ በ80 ምናምን ብር ውሃ እንኳን እናገኛለን ብለን አስበን ነበር ማለት ነው። ሱራ ሚለው ነገር አለው። ላይፍ የተዘበራርቋል። በነገራችን ሻይ 260 ፍሬሽር እንዴት ነው ፍሬሽር እንዴት አየችው? በጣም የሚገርም ነገር ማለት ነው። ከሰፈራችን አየር በጣም እዚህ የሚወጡት አየሮች ፀሐዮች ምናምን በጣም የሚያሽቃብጡት ምንድነው? በነፃ የተጋበዝነውን ፍሬሽር እስኪ በቃን ኮንኩመን ከሂልተን ሆቴል ከሂልተን እየወጣን ነው እንግዲህ። ቻው ሂልተን። ንጹህ አየር በጣም ጥሩ ንጹህ አየር። እሺ ጋይስ እንዴት ነበረ? እንዴት አያችሁት የመጨረሻውን ኤክስፒሪየንስ? አልጠበኩትም በዚህ እንትን ይሆናል ብዬ ጭራሽ አላሰብኩም።
አንቺስ? በጣም ዋሪ የሆነ ህይወት ነው ያለን። ጀመረኛ ነው ኗሪ ነን። እንግዲህ መጨረሻው እንደምታዩት ነው። ሌላ የተረዳ ነው በጣም ትልቅ ነገር ምንድነው? ብዙዎቻችን ባለ 5 ኮከብ ሆቴል ሲባል አካብደን እናየዋለን። ለመግባት የሆነ ኢንትራንስ የሚያስፈልገው ምናምን ይመስለናል። ስንገባ ግን እንደውም ሞር ሰርቪሱ የሰዎቹ ፖላይትነት እንደውም ከሌሎቹ ሰፈር ውስጥ ከምናገኛቸው የምንስተናገድባቸው ቤቶች የተሻለ ሆኖ አግኝተነዋል። ብቻ ለዛሬ እንግዲህ አልተሳካልንም። በ100 ብራችን ሰፈር ገብተን የሚገርም ምሳ እንበላለን። እስከዛ ድረስ እንግዲህ በቀጣይ ደግሞ የሚገርም ቻሌንጅ ይዘንላችሁ እንመጣለን። እስከዛ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቤቤቲው ነው። እንወዳችኋለን።